አማራ ብሔራዊ ንቅናቄ አብን በቀደሙት ጊዜያት በህዝብ የሚወደድ ለህዝብ የቆመ እንደነ ክርስቲያን ታደለና ዶክተር ደሳለኝ ጫኔ ያሉ ደፋር ፖለቲከኞች ጠያቂና ሞጋች አገዛዙን የሚያስጨንቁ ተንቆችን የያዘ ፓርቲ ዛሬ እንደጨው ሟምቶ በመንግስት ሰፊ ጉሮሮ ተሰልቅጧል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ ባወጡት መግለጫ በመጪው 7ኛው ሀገራዊ ምርጫ እንደማይወዳደሩ ሲያስታውቁ ሌላኛው የምክር ቤት አባል አባው ደሳሎም ኢሃፓን በይፋ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም ላለፉት 3 ዓመታት እስር ቤት ናቸው። እነዚህ ሰዎች ለክልሉ ህዝብ የፓርቲው አመራሮች የነበሩ ከፓርቲው ጠንካራዎችና ሞጋች የሚባሉት የነበሩት እነርሱ በሌሉበት ፓርቲው በቀደመ ቁመና ላይ ነው ማለት ይቻላል ተብሎ ከቢቢሲ የተጠየቁት የአብን የህዝብ ግንኙነት ኃላፊ አቶ ጋሻው መርሻ ጥያቄውን ቀጥታ ከመመለስ ይልቅ ግለሰቦችን በመተቸት የሻቢያ ተላላኪዎች ናቸው ብለዋል። እነዚህን ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲ አናምንም። እኔም እንደ ግለሰብ አላምንም። የሻቢያን የውክልና እንቅስቃሴን የሚያካሂዱት የአማራ ህዝብ ትግልን አይደለም። ይህ እኛ በግልጽ ተናግረናል። በዚህም ምክንያት ከፓርቲው አባረናቸዋል ብለዋል። ይህ በፓርቲው ላይ ምንም የተለየ ተጽዕኖ ያመጣም። ግለሰቦች ይሄዳሉ፣ ግለሰቦች ይመጣሉ። የአማራ ህዝብና ፓርቲ ግን ቀጣይ ናቸው። ምናልባት አንዳንድ በሚዲያ የሚጮሁ ሰዎች በጣም ከፍተኛ ተጽዕኖ ያላቸው መስለው ይታያሉ። በፓርቲ ስራ ግን እዚህ ግባ የሚባል ስራ ሰርቶ ያውቁም። ነገር ግን በጣም በተኳኳለ ቃልና ከፍተኛ የሆነ ጩኸት በማስተጋባት ዋነኛ የፓርቲው ሰዎች መስለው የሚታዩ ነበሩ። የእነርሱ መምጣትም ሆነ መሄድ በፓርቲው ላይም ሆነ በአማራ ህዝብ ላይ የሚፈጥረው ነገር የለም አይኖርምም ሲሉ የአብኑ ጋሻው ለቢቢሲ ተናግረዋል። በአንጻሩ እርሳቸውን እኛ ነባር ፖለቲከኞች ነን፣ የዚህን አገር ፖለቲካ ከየት ወዴት የምናውቅ ሰዎች ነን፣ ገና ለገና ሐሳባችን ከመንግስት ስለገጠመ ከመንግስት ጋር አብረው ናቸው እንዳንባል ብለን ልንቃወም አንችልም። ከመንግስት ጋር በምንስማማበት ጉዳይ አብረን እየሰራን እንቀጥላለን። ከመንግስት ጋር ልዩነት ባለን ጉዳይ ላይ ደግሞ መንግስት ላይ ተጽዕኖ እየፈጠርን የምንችለውን እያደረግን እንቀጥላለን። ይህ የሰለጠነ የፖለቲካ አካሄድ ነው። መጫጫህና ስሜታዊ በሆኑ ቃላት ህዝብን ማስቆጣት ፖለቲካ ሳይሆን ስሜት ነው ብለዋል። ፖለቲካ የስሌት ጉዳይ ነው። እኛ ትክክለኛው አቋም ላይ ነው ያለነው። ፓርቲው ከማንኛውም ጊዜ በተሻለ የጠራ ሐሳብና የጠራ አቋም ያላቸው አመራሮች በሚመሩት ወቅት ላይ ነው። ተግባራዊ የሆነ እንቅስቃሴ ላይ ነን። ፓርቲውም የተጠቀሱት ሰዎችም ከመንግስት ጋር የሚሰሩትም አገራቸውን እያገለገሉ ነው ያሉት ብለዋል። የአብን ህዝብ ግንኙነት ኃላፊ አቶ ጋሻው መርሻ እርስ በርሱ የተጣረሰ ሐሳብም አንስተዋል። አማራ ክልል 95 በመቶ ሰላም ነው፣ አንዳንድ ኪስ ቦታዎች ላይ ብቻ ነው ጦርነት ያለ ሲሉ ቆይተው በድንገት የሻቢያ ተላላኪዎች ኢትዮጵያን እያተራመሷት ነው። ትግራይ፣ አማራ፣ ቤኒሻንጉል ጉሙዝ እና ጋምቤላ ክልል የሻቢያና የወያኔ ተዋጊዎች አብረው ተሰልፈዋል፣ መሳሪያም እየረዱ ነው ብለዋል። የቢቢሲዋ ዘጋቢ ሰላም ነው ብለው ነበር ብትለው ተርበትብቶ ቃለ ምልልሱን አቋርጦ ወጥቷል። ለ3 ዓመታት ትምህርት ቤት አልተከፈተም። በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። ኢንዱስትሪዎች ከስራ ውጭ ናቸው። መሰረተ ልማቶች እየወደሙ ነው። የትምህርት ቤት ጣራ ተገፎ የተሸጠ ነው። ይህንን የሚቀሰቅሱ ሰዎች ታጋይ ሆነው እኛ ከሃዲ የምንሆንበት ምንም አይነት የሞራልም የመርህም ሌላም ምክንያት የለም ብለዋል። እኔ እዚህ ሀገር ነው የምኖረው። የዚህን ሀገር እያንዳንዷን እንቅስቃሴ የማውቅ ሰው ነኝ። ላለፉት 20 ዓመታት የፖለቲካ እንቅስቃሴ ውስጥ እያንዳንዱን መውጣትና መውረድ ተከታትያለሁ፣ ተሳትፌያለሁ። መንግስት ስለሚል ነው ወይ ብለሽ መጠየቅሽ ለኔ ስድብ ነው። መንግስት ሰዎች ናቸው እንደኔ ብሏል። እናንተስ ምን ትላላችሁ? እውነት አብን አሁን ላይ የህዝብ ጥያቄ ነው ወይስ የመንግስትን ሐሳብ የሚደግፍ? ሐሳባችሁን ኮሜንት ላይ ያሳውቁን። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ